ሰላም ጤና ይስጥልኝ ውድ ተመልካቾቻችን እንደምላላችሁ። ዛሬም እንግዲህ በወቅታዊ መረጃ ተገናኝተናል። አብራችን ቆዩ። ምርጥ 3 ከፍተኛ ተከፋይ የኢቢኤስ ጋዜጠኞች። በመዝናኛው ዘርፍ በሀገራችን ኢቢኤስ ቴሌቪዥን አንደኛው ሲሆን የብዙዎችን ሰዎች ቀልብ የሚስቡና የሚያዝናኑ አለፍ ሲልም ደግሞ ጧሪ ቀባሪ ላጡ ዜጎች ደራሽ በመሆን ተወዳጅ ለመሆን ችሏል። የሚገርመው ተቋሙ ብቻ አይደለም ተወዳጅ፣ በስሩ ያሉ ስመጥር ጋዜጠኞችም የሰዎችን ቀልብ የሳቡ ናቸው። ሰዎች ብዙ የህይወት አባጣ ጎርባጣዎችን፣ ዳገት ቁልቁለቶችን አልፎ ለስኬት ሲደርሱ ደስታ ወጥፍ ድርብ ነው። ከነሱም አልፎ በአቅራቢያቸው ያሉ ሰዎች ፈንጠዝያቸው ልብ የሚያሞቅ ነው። በስራቸው ተቋሙ አምኖባቸው አድማጭ ተመልካች ወዶ አክብሯቸው ዝናን በእጃቸውም አድርገዋል። ዛሬ ስለነዚህ ምርጥ የኢቢኤስ ጋዜጠኞች ልናወራቸው ወድናል። ማን ነው ከፍተኛ ተከፋይ የሚለው የብዙዎቻችሁ ጥያቄ መሆኑም አይቀርም። አብራችሁን ከቆያችሁ እነዚህና ሌሎች መረጃዎችን የምንነግራችሁ ይሆናል። ታዲያ ዩቲዩብ ቻናላችንን ላይክ፣ ሸር እና ሰብስክራይብ ማድረግ እንዳይረሳ። አብራችሁን ሆኑ። በአራተኛ ደረጃ የያዝንላችሁ ጥበብ ሰለሞን ናት። ኢቢኤስ ላይ ከሚላቸው ምርጥ የቋንቋ ጋዜጠኞች መካከል አንዷ ናት። ብዙዎቹ ባልደረቦቿ ይቀኑባታል። ምክንያቱም ደግሞ እንግሊዘኛን እንደ ውሃ ጠጥታለች። በስራዋም አትታማም። ካሜራዎች ምስክር ናቸውና በተለያዩ ፕሮግራሞች ላይ ነግሳባቸዋለች። እንደሷ ኮስታራ ተጫዋች አመለሸጋ የለም። ሐዋሳ ተወልዳ በህፃንነቷ ወደ ውጭ ሀገር የሄደችው ጥበብ በኢቢኤስ ውስጥ አንቱታን ካተረፉ ጋዜጠኞች መካከል አንዷ ናት። ብዙዎቹም የሚወዱላት በሳቅ አዋስታ የምታቀርበው ጭፈራና ዳንሷን ነው። ኢቢኤስ ከሚከፍላቸው ምርጥ የመዝናኛ ፕሮግራም አቅራቢዎች መካከልም አንዷ ኢቢኤስ ከሚከፍላቸው ምርጥ የመዝናኛ ፕሮግራም ጋዜጠኞች መካከልም አንዷ ናት። በሶስተኛ ደረጃ የያዝንላችሁ ሉላ ገዙን ነው። ብዙዎቻችሁ አስተውላችሁ ከሆነ ሉላ ሲባል ሁሉም በአእምሮው የሚመጣው መቀመጫ ነው። ከስራዋ ይበልጥ ያስተዋወቃትም ይመስላል። ሲበዛ ሳቂታ ናት። ካሜራ ፊት ሳቋ በተከታታይ ያመልጣታል። ወደ ኢቢኤስ ከመምጣቷ በፊትም በፊልም እንዲሁም ደግሞ በሞዴሊንግ ስራዎች ላይ በከፍተኛ ደረጃ ተሳትፎ ነበራት። በቅዳሜ ከሰዓት ላይ ብዙ ፕሮግራሞችን ስትሰራ የነበረችው ሉላ ናፍቆት እሁድን በኢቢኤስ ከለቀቀች በኋላ ልትቀላቀል ችላለች። ያው ብዙዎቻችሁ እንደምታውቋት ቲማቲም ልብ አላት። ሲበዛ የሰው ነገር ያሳዝናታል። ለሰዎች ዋጋ መክፈል የህሊና ስራዋ አድርገዋለች። ለምትፈልገው ነገር ዋጋ ከመክፈል ወደ ኋላ አትልም። በስራዋም ዋው ያስባለች ዝነኛ ጋዜጠኛ ለመሆን ችላለች። ብዙ ስራዎች ላይ አሻራዋን ያስቀመጠችው ሉላ የሁለት ሴት ልጆች እናትም ናት። ኢቢኤስ ውስጥም በመዝናኛው ዘርፍ ከፍተኛ ተከፋይ ከሆኑ ጋዜጠኞች መካከል በሶስተኛ ደረጃ ተቀምጣለች። በሁለተኛ ደረጃ ያዝንላችሁ ደግሞ ጸገነት ይልማን ነው። ጸገነት በሁለተኛ ደረጃ ያዝንላችሁ ሲሆን ብዙዎቹ ሰዎች ቁጥር 2 ሰይፉ ይላታል። ይህም ሰዎችን ከምትጠይቃቸው ጥያቄዎች አንጻር ይወጣላት ቅጽል ስም ነው። በስራዋ የማትታማው ጎበዝ ጋዜጠኛና የማስታወቂያ ባለሙያም ናት። እንግዶቿን በሳቅ እያዋዛች እንዴት መያዝ እንዳለባት ተከናበታለች። ጋዜጠኝነትን ሀብላ የጀመረችው በኢትዮ ኤፍኤም 107.8 ላይም ነው። በቅዳሜ ከሰዓት ከህዝቡ ጋር በደንብ የተዋወቀችበት መሆኑን የምትናገረው ጸጊ የሁለት ልጆች እናትም ናት። በኢቢኤስ ውስጥም ካሉት የመዝናኛ ጋዜጠኞች መካከል በሁለተኛ ደረጃ ተከፋይ ናት። በአንደኛ ደረጃና ብዙዎቻችሁ የምትጠብቁት ደግሞ የያዝነው ዮናስን ነው። ዮናስ በኢቢኤስ ቴሌቪዥን ላይ ጥርሱን ነክሶ ያደገበትና ህይወቱን የቀየረበት ቤት ሲሆን በብዙዎቹ ኢትዮጵያውያን ዘንድ እውቅናና ተወዳጅነትን አግኝቷል። ለሰዎች አዛኝና ሆደ ቡቡ ዮናስ በስራ አጋሮቹ ዘንድ ይበልጥ ተደማጭና የተከበረ ሰው ነው። ሆዱ ቲማቲም ነው የሚሉት ባልደረቦቹ በስራ የተዋጣለት መሆኑ ብዙዎቹ ወዳጆቹ ይመሰክሩለታል። በአስተማሪነት ሙያው ብዙ ልጆችን ያፈራው ዮናስ በኢቢኤስ ላይ ትዝታችን በኢቢኤስ በሚል ፕሮግራም ነበር ለህዝብ መተዋወቅ የጀመረው። በስራው ተወዳጅነትን ያገኘው ዮኒ ብዙ ወጣቶች በጉጉት በሚጠብቁት ቅዳሜ ከሰዓት ፕሮግራም ላይ ብቅ በማለት ለብዙዎቹ የሳቃቸውና የደስታቸው ምንጭ ለመሆንም ችሏል።
አለፍ ሲልም ደግሞ ሲከፉ ተከፍቷል፣ ሲያዝኑም አዝኗል፣ ሲያለቅሱም አልቅሷል። ለዛም ነው ከህፃን እስከ አዋቂ ከሊቅ እስከ ደቂቅ በስስት ብዙዎች የሚወዱት። በእነዚህ የማይረሱና የማይጠገቡ የቴሌቪዥን ፕሮግራሞች ኢቢኤስም አላሳፈረውም። ዳጉስ ያለ ደሞዝና ጥቅማ ጥቅሞችን ሰጥቶታል። በዚህም በካሜራ ፊት እንዲሁም ደግሞ ከካሜራ ጀርባ ካሉ ሰራተኞች ውስጥ አንደኛ ደረጃ ተከፋይ የሆነ ሲሆን የተንደላቀቀ ኑሮንም እየኖረ ይገኛል። ውድ አድማጭ ተመልካቾቻችን ለዛሬ ያዘጋጀንላችሁ መረጃችን ይህን ይመስል ነበር። ቀጣይ ደግሞ በሌላ መረጃ እስከምንገናኝ ድረስ ዩቲዩብ ቻናላችንን ላይክ፣ ሸርና ሰብስክራይብ ማድረግ እንዳይረሳ። አብራችሁን ስለነበራችሁ እናመሰግናለን።